ትራምፕ በሆርሙዝ ሰርጥ እጃቸውን ሰበሰቡ። ኮፒሊንክ ያረጋችሁ ተከታተሉኝ። ፕሬዝዳንት ዶናልድ ትራምፕ በታላቅ ፉከራ የጀመሩትን ፕሮጀክት ፍሪደም ወይንም የነጻነት ፕሮጀክት የተባለውን ወታደራዊ ዘመቻ ለጊዜው እንዲቆም ትዕዛዝ አስተላልፈዋል። መርከቦችን በኃይል አጅቤ አወጣለሁ ያሉት ትራምፕ አሁን ግን የዲፕሎማሲ መንገድ ይሻላል ወደሚል ድምዳሜ መጥተዋል። ትራምፕ ለዚህ ውሳኔያቸው እንደ ምክንያት ያቀረቡት ከኢራን ጋር እየተደረገ ያለው ድርድር መሻሻል ማሳየቱንና አደራዳሪዋ ፓኪስታን ጥያቄ መሰረት በማድረግ ነው። ነገር ግን ከጀርባ ያለው እውነታ ሌላ ይመስላል። ዘመቻው በተጀመረበት ቅጽበት የኢራን ሚሳኤሎች የአሜሪካ የጦር መርከብን መትተዋል የሚሉ መረጃዎች ወጥተው ነበር። ምንም እንኳን ዋሽንግተን የፈጠራ ወሬ ነው ብላ ብታስተባብልም የቀጠናው ውጥረትና የኢራን ግትር አቋም ትራምፕን ወደ ኋላ እንዲያፈገፍጉ ሳያስገድዳቸው እንዳልቀረ እየተነገረ ነው። የኢራን መገናኛ ብዙሃን ጉዳዩን እንደ ትልቅ ድል እያከበሩት ነው። ትራምፕ ተከታታይ ውድቀቶችን ካስተናገዱ በኋላ አፈግፍገዋል ሲሉም እየዘገቡ ይገኛሉ። እዚህ ጋር የምንረዳው ነገር ቢኖር ትራምፕ ነገሮችን ሳያጤኑ በስሜት የመጀመርና ግፊት ሲበረታባቸው ደግሞ የማቆም ልማዳቸው አሁንም መቀጠሉን ነው። መርከቦችን ለማስወጣት የነበረው ሙከራ ለጊዜው ቢቆምም አሜሪካ በኢራን ወደቦች ላይ የጣለችው እገዳ ግን አሁንም እንደቀጠለ ነው። ይህ የትራምፕ እርምጃ የሰላም መንገድ ነው ወይንስ የስትራቴጂ ሽንፈት? የሆርሙዝ ሰርጥ ውጥረትስ ወዴት ያመራል? ሐሳባችሁን በኮሜንት አጋሩኝ። ኮፒ ሊንክ፣ ሪፖስት፣ ሼር ማድረግ እንዳይረሳ። አካውንቴ ሰሞኑን ኖርማል አይደለም።